ሰላም የተከበራችሁ ዴ ቻናላችን ቤተሰቦች ዛሬ ደግሞ አዲስ እና ሰበር መረጃ ወደ እናንተ መጥተናል። እጅግ ልብ ሰባሪና አሳዛኝ ነገሮችን ካሳለፈን ቀናቶችም አለፍ ብሎ ደግሞ ሳምንታት የተቆጠሩ ይመጣሉ። ዛሬ እንግዲህ ለነጻነት ወርቅነህ የሻማ ማብራት ስነስርዓት እንደተካሄደም በሁላችንም ዘንድ ግልጽ ነው። ታዲያ እጅግ ልብ የሚያሳዝን መልኩ እጅግ ልብ ሰባሪ ነገሮችና አዳዲስ ሀሳቦች እየወጡም ይገኛሉ። ባለቤቱም አንድ ልብ የሚነካና አሳዛኝ መልእክቶችን አጋርተናለች። የዚህም መልእክት መጨረሻ ደግሞ አያይዘን ለእናንተ የምናቀርብ ይሆናል። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮት ጠይቃችኋለሁ። ቀጥታ ዛሬ ወደ ያስኩላችሁ አዲስ እና ሰበር መረጃ አልፋለሁ። እስከ ፍጻሜው አብራችሁኝ ቆዩ። የነጻነት ወርቅነህ ውድ ባለቤት እንደዚህ ስትል መልእክቷን አጋርታለች። ብዙዎቹ መልእክቱን በሰሙ ጊዜ እጅግ ልባቸው ተሰብሯል። አንዳንዶቹ እያለቀሱ ሲያዳምጧትም ነበር። ከሀገሬ አሜሪካ ሆና የላከችው መልእክት ብዙዎችን ያሳዘነና ልባቸውን የሰበረ ጉዳይ እንደሆነ በሁላችንም ዘንድ ግልጽ ነው። መልእክቱ እንደዚህ በሚል ተያይዟል። እጅግ እምወድና እማከብርም ረጅም ዓመታቶችን ካንተ ጋር ለመኖር እግዜር ባደለኝ ጊዜ ውስጥ ካንተ የተማርኩት መልካምነትን፣ ፍቅርንና ለሰዎች ይቅርታን ማስተማርን እንደሆነ ነው በደንብ ማቀው። ስለዚህ እጅግ ከልቤ እወድሃለሁ። በኖርክበት እድሜ ሁሉ ለልጆችም ለኔ የሚያስተማርከው ይቅርታንና ቂም አለመያዝን ነው። በአንተ እልፈት መካከል ብዙ ሰዎችን ታዝቤያለሁ። ህይወት ብዙ ነገሮችን አስተምራለች። በማን በምንም ታቅፈና በአንተ ዙሪያ ማን እንደነበረ ለማወቅ ታግያለሁ። ነገር ግን በዚህ ሁሉ መካከል ያንተን መልካምነትና ቅንነትን ያየሁትም ብዙ ፈተናዎች በመካከላችን እንኳን ቢኖሩ ነገር ግን እነዛን ፈተናዎችን በይቅርታና በዝምታ ውስጥ ስታስተምረኝ እንደነበር አውቃለሁ። አንዳንድ ጊዜ የሰው ልጆች መልካምነት የሚታየው ለዛ ሰዎች ለአንዴና ለመጨረሻ ከኛ ሲርቁ ነው። ስለዚህ በአንተ ርቀት ውስጥና በልፈት ውስጥ ብዙ ነገሮችን ተምሬያለሁ። ነገሩ እያደረ ሲመጣ ሐዘኔ እየከፋና ልቤም እየተሰበረ እየመጣ ነው። ያንተን ማጣት እጅግ ልብ ሰብ ተሰብሮ ለሚያዩና ለሚያውቁ ሰዎች ብቻ ሳይሆን ለእያንዳንዱ ጓዳ ሐዘን እንደሆነ በሁላችንም ዘንድ ግልጽ ነው። ስለዚህ በጣም እወድሃለሁ፣ ሁሌም አከብርሃለሁ፣ ሁሌም በልቤ ነግሰህ ትኖራለህ። ነገር ግን አንዳንድ ነገሮችን ለመረዳት በመኮርኩት መሰረት ከአንተ ዙሪያ የነበሩ ሰዎች እጅግ ራስ ወዳዶችና ክፋትን የተሞሉ ሰዎች እንደሆነ አይቻለሁ። ነገር ግን እነዛን ሰዎችን ሁሉ ሳታጋልጥ በልብ መልካምነትን ብቻ አንግሰ ረጅም ዓመታቶችን ስለቆየ በአንተ ቦታ ሆኜ ዛሬን በደንብ ለማየት ሞክሬያለሁ። ነገር ግን ሁላችንም በምናልፍበት ዓለም ላይ ነው ያለነው። ነገር ግን አንተን አጥቻለሁ ብዬ ከማወራው በላይ አንድ በድፍረት የምናገረው ብርቱ ነገር አለ ስትል ተደምጣለችም። ይህ ብርቱ ነገር እንደዚህ ነው። ሰዎች ያልፋሉ፣ መልካምነታቸው ግን ሁሌ ከነሱ ጋር ይቆያል። እነሱ ቢያልፉ ስማቸው ለረጅም ጊዜ ይቆያል። ለእኔም ለልጆቼም ቀጥሎ ላለው ትውልድ ሁሉ ስላሳልተላለፍከው በጎና መልካም ስም ከልብ አመሰግናለሁ። በሻማ ማብራት ስነ ስርዓቱ ላይ የነበሩ ሰዎችን ሁሉ ለማየት ሞክሬያለሁ። ፍቅርህን በደንብ ይወደዋል። አንተን በቅርበት ከሚያውቁና አብሮ ከበሉ ከጠጡ በላይ የኢትዮጵያን ፍቅርና ደስታ በእነሱ ውስጥ ስላንተ ይታያል። ስለዚህም ተስፋ ባለመቁረጥና በመልካምነት ህይወት ፈተና ውስጥ አልፈም ረጅም ዓመታቶችን ፍቅርን እያስተማርክ ቆይታል። ስለዚህም አብሮ ከሚኖሩ ሰዎች በላይ በሩቅ ያሉና አንተን አንድም ቀን ሳያዩ ረጅም ዓመታቶችን የቆዩ ሰዎች እጅግ ይወዱሃል። መልካምነት እስከዛሬ ይወራል። ስለዚህም ስምህ ከመቃብር በላይ ነው፣ ሁሌ በልቤ ነግሰህ ትኖራለህ ስትል መልእክቷን በኢንስታግራም ገጿ ላይ አጋርታለችም። በዚህ ንግግሯ መካከል አንድ ነገሮችን ለማስተዋል ሞከርን። በአንተ ዙሪያ የነበሩ ሰዎች እጅግ ራስ ወዳዶችና ክፉዎች እንደሆኑ ታዝቤያለሁ የምትልበት ምክንያት ገብቶኛል። አንዳንድ ነገሮችን አስተውለን ካየን ከንብረቱ ጀምሮ በባንክ አካውንቱ ከነበረው ገንዘብ ጀምሮ ነጻነት ወርቅነህ ላይ የደረሰ በደል እጅግ ከባድ ነው። ባለቤቱ ነገሮችን በድብቅና በሚስጥር ለመያዝ ታግላለችም። አብሮ የሰሩ ሰዎች ወዴት አሉ? የሰራው ገንዘብስ የት ገባ? የብዙዎቻችን ጥያቄ ነበር። አለፍ ብሎ ደግሞ አንዳንድ ነገሮች እየወጡም ይገኛሉ። እጅግ ልብን የሚሰብረው ነገር ደግሞ መርዶውን ሰምታ ከአሜሪካ ከመጣች በኋላ አንድም እንኳን ባጠግቧ ሆኖ የነበረውን የተፈጠረውን ነገር ለማስረዳት
የደፈረ ሰው የለም። ወዳጆች ናቸው ብላ የነበረችውን ሰው ሁሉ ቀርባ ጠየቀችም። መልሱ ግን በሁሉም ዘንድ እጅግ የተለያየ ሆኖ ልቧን ሰብሯል። ስትመለስ በእንባና በብዙ ሐዘን ውስጥ ሆና ተመልሳለችም። አሟሟቱንም ጨምሮ የገንዘቡን ሁኔታ ጠይቃለች። አንድም እንኳን አለ እንደዚህ ነው ብሎ የነገራት ሰው የለም። ዛሬ ደግሞ የወጡ አዳዲስ ሰበር መረጃዎች አሉ። ሰይፉ ፋንታሁን ነገሩንና መርዶውን ከነገረን ቀን ጀምሮ የእሱን ንግግርና ሐሳብ አምነን ተንቀሳቀሰን። ደረጃ ኃይለም ተጨመረም፣ ሌሎች ሰዎችም ተጨምሮ ነገሮችን ለማስረዳት ሞከሩ። ነገር ግን የተናገሩበት መንገድ ሁሉንም ግራ ያጋባም፣ ቀጥሎ ቤተሰቡንም እንደገና ሐዘን ውስጥ የከተተ እንደሆነ በሁላችንም ዘንድ ግልጽ ነው። ታዲያ የቅርብ ወዳጁም በለቅሶ ሰዓት በቀብር ሰዓት እጅግ ልቡ ተሰብሮ ሲያለቅስ የነበረ ሰው ዛሬ ደግሞ በኢቢኤስ ቤት ኢንተርቪው ቀረበ። ሐሳብ ተነሳም፣ ጥያቄ ተጠየቀ። ነፃነት ወርቅነህ እንዴት አለፈ ተብሎ ተጠየቀ። ለመጀመሪያ ጊዜ ለሱ እንደተደወለለትና ከሆስፒታል ተመልሶ ወደሱ እንደመጣ ግልጽ ነው። ታዲያ አንድ ነገሮችን ለማስተዋል ሞከርን። በንግግራችን መካከል በተደጋጋሚ የነፃነት ወርቅነህ ህልፈት አስመልክቶ ቤተሰብ ጥያቄ እንደተፈጠረበት ፖሊስ ምርመራ እንደጀመረ በሁላችንም ዘንድ ግልጽ ነው። ታዲያ ተደውሎለት ለመጀመሪያ ጊዜ የመጣ ወዳጁም ስለ አሟሟቱ ሲናገር ነፃነት ወርቅነህ የሞተበትን መንገድ ሲናገር ለሰይፉ ፋንታሁንና ሌሎቹ ከነገሩት ሰማይ ከምድር ያቀ ያክል የተለያየ እንደሆነ ደረስንበት። እጅግ ያሳዝናል። ነፃነት ወርቅነህ የሚጨከንበት ሰው አልነበረም። ብዙዎችን ይወዳል። ፍቅርን አስተምሯል። ፍቅርን ሰብኳል። ለባለቤቱም ጭምር በዙሪያው ላይ ላሉ ሰዎች ሁሉ መልካምነትና ይቅርታን ያስተማረ በጎና ብርቱ ሰው ነው። ለነፃነት ወርቅነህ ይህ አይገባውም። ነገር ግን እጅግ ልባችን ተሰብሮ አዝነናል። ነገር ግን አሁን የተነሳ ሐሳብ እንደዚህ ነው። ነፃነት ወርቅነህ መጀመሪያ አሟሟቱ እንደዚህ ነው ብሎ ነገሩን። መጀመሪያ ወደ ስራ ከመውጣቱ በፊት ጁስ ጠጥቶ ያ ጁስ ደግሞ አስመልሶት በዚያ መካከል ህይወቱ እንዳለፈ ይነገረን ነበር። ዛሬ ደግሞ አዲስ ሐሳብ ብቅ አለም። እጅግ የሚያሳዝነው ነገር ደግሞ እንደዚህ ነው። ነፃነት ወርቅነህ በጭራሽ ጁስ የሚባል ነገር አልጠጣም አለም። አዲስ ሐሳብ ተነሳም። ይህንን ደግሞ ሲያስረዳ እንደዚህ አለም። መጀመሪያ ህመሙ ሲሰማው ለእኔ ቀድማ የባለቤቱ እናት ደወለች አለም። ቀድሜ ወደዚያ ደረስኩኝ። ነገር ግን ሲመጣ ነፃነት ወርቅነህ የነበረበት የህይወት መልክና አይነት እጅግ የሚያሳዝን እንደሆነ ይናገራል። ወዴን በጎን በኩል ወጋኝ ብሎ ከዚያ መካከል ደግሞ በጣም ውጥረትና የልቡ ህመሙ እየባሰበት እንደመጣ ከዚያ ቀጥሎ ግን ለአንዴና ለመጨረሻ ጊዜ እንዳሸለበ ይናገራል። ምንም ጁስ የሚባል ነገር የለም፣ የጠጣውም ነገር የለም። ነገር ግን በደረስኩ ሰዓት የባለቤቱ እናትና ቀጥሎ ሰራተኛዋ ብቻ ውክብ ብለው ወዲያና ወዲህ ሲሯሯጡ ነበር። መጨረሻ ሰዓት ላይ ነው የደረስኩት። በዚያ መካከል ነፃነት ወርቅነህ በዚያ በተቀመጠበት እንዳሸለበና ሆስፒታል የሚባል ነገር እንዳልሄደ በቦታው እንዳለፈ ቀጥሎ ደግሞ ዶክተሮች መኪና ላይ ጭኖ ሰይፉ ወሰዱት። በዚያ መካከል እልፈቱ ተሰማ ብሎ ነበር። ከዚያ መካከል ግን አንድ የተወዛገበ ሐሳብ ተነሳ። ሰይፉ የተናገረው ነገር ጭራሽ አሁን ከሚነገረው ጋር የማይገናኝ ነው። ጁስ የሚባል ነገር አልጠጣም። ሲቀጥል ደግሞ ዶክተር ጋር ተደውሎም ዶክተሮች ኦክሲጂን ይዞ ቤት ሲመጡ ነፃነት ወርቅነህ እንዳለፈ እንጂ ምንም ያክል ለምርመራና ቀጥሎ ላለ ህይወትና ሂደት ምንም የተደረገ ነገር እንዳልነበረም በደንብ ይናገራል። የተምታታ ሐሳብ ነገር ግን ግራ የሚያጋባ አሟሟት። ነፃነት ወርቅነህ በዚህ ልክ እንደዚህ አይነት ነገር መድረሱ እጅግ ያሳዝናል። አሟሟቱን የነገሩን ሰዎች ሁሉ እየቀባጠሩ ነው። ንግግራቸው እርስ በርስ መጣጣም አልቻለም። ይህንን ተከትሎ ደግሞ ኢቢኤስ ቴሌቪዥን በተደጋጋሚ እኛ ዜና እየሰራንና ሶሻል ሚዲያ ላይ የነፃነት ወርቅነህን ህልፈት አስመልክቶ የሚነሱ ዜናዎች ቤቱን ሳያንኳኩትና ጥያቄ ውስጥ ሳያስገባው አይቀርም። ያንን ተከትሎ በሰዓቱ የነበሩ ሰዎችን ያንዳንዱን ጠርቶ ኢንተርቪው ማድረግና ቃለ መጠይቅ ማድረግ ጀመረ። ይህንን ተከትሎ ደግሞ አዲስ ነገር መጣ። ሰይፉ በቦታው በጭራሽ አልነበረም አለም። እኔ ቀድሜ ደርሻለሁ። ቀጥሎ የመጡ ሰዎች ወዳጆቹና የቤተሰብ ቅርብ ሰዎች እንጂ ሰይፉ ፋንታሁን በቦታው እንዳልነበረ ተናግሯል። ነገር ግን ያንን የተናገረው የነፃነት ወርቅነህ የቅርብ ወዳጁ እንጂ ሰይፉ በሰዓቱ እኔ በቦታው ነበርኩኝ፣ ሾፌሮችንም ሐኪሞችንም ጠይቄያለሁ ሲል ይደመጣል። ነገር ግን ሰይፉ ፋንታሁን ብዙ ነገሮች ከተከወኑ በኋላ
ነጻነት ወርቅነህ ህልፈቱ ከተሰማ በኋላ በቦታው እንደተገኘ እንጂ ምንም ያክል ማስረጃ እንዳልነበረው ይናገራል። እኔ ነኝ ቀድሜ የደረስኩት፣ በሰዓቱ የነበረች ባለቤቱ እናትና ሰራተኛዋ እንጂ ከዛ ውጭ የነበረ ሰው አልነበረም ሲል ይናገራል። ሰይፉ ፋንታሁን ምን ነካው? አንዳንድ ጥያቄዎችን እንግዲህ ለመጠየቅ ሞክረናል። ፖሊስ አሁን የጀመረበትን ርቀት መሄድ አለበት። እያንዳንዱ ሰው መመርመር አለበት፣ መጠየቅ አለበት። ስለዚህ የነጻነት ወርቅነህን ህልፈት በዚህ ልክ የሚቀባጥሩበት ምክንያት ምን እንደሆነም በቅርብ ፖሊስ የሚደርስበት ይሆናል። ሀሳብ አስተያየታችሁን ኮሜንት ላይ ጻፉም። በቀጣይ አዲስ መረጃ እስከምንገናኝ ድረስ ሀገራችንን ሰላም ያርግልን። ባላችሁበት ሁሉ ለሀገራችን ለኢትዮጵያ ጸልዩም። ሰላም እንዲሰፍንና ጦርነቶች እንዲረጋጉ መጸለይ የሁላችንም ድርሻ ይሁን። በቀጣይ ቪዲዮ እስከምንገናኝ ድረስ ባላችሁበት ሁሉ በሰላም ተጠበቁም። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ እላለሁ። ይገኛሉ በረጋ እንዴት እንደደረሱ አላውቅም። ልክ በረጋ ስገባ ነፂ ባለቤቱ እናትና በቤት ውስጥ ልጅ ከዛ ወዲያው በቃ ሳየው ነፂ አልጋው ላይ እንደዚህ ብሏል፣ ጋደም ብሏል። ነፂ 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 ስላለች ባለቤቱ እናት ማለት ልጅቷም ወዲያ እያለች ታለቅሳለች። ነፂ እንደገባው ነፂ ብለው ዶክተር ጋር ወጣ። ምንድን ነው ዶክተር ምንም መልስ የሚሰጠኝ ነገር የለም። በቃ የሚይዘው መጨረሻው አልኩ። እዛ ወዲያው ስልክ በጣም ስለወሩ ማክሲመም በቃ የፈጀባቸው 4 እስከ 7 ደቂቃ ነው ደረሱ። ልክ ሲደርሱ አውረዴ ኦክሲጅን ምናምን እንትን ማድረጊያው ያሉ በቃ እንትን እያለ ሰው ከዛ እየተሰባሰበ መጣ። ፋሚሊ እነ ሚሚሾው ሁሉም መምጣት